ሰላም ጤና ይስጥልን ተመልካቾቻችን፣ ከጀነሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሶ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱን። ጤና ይስጥልን። በአማራ ክልል እየተደረገ ባለው ምክክር የተለያዩ ሀሳቦች መነሳታቸው ተገለጸ። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ፣ ስራ አጡ እየበዛ አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሰሃልና ወደ አዲስ አበባ አትገባም እየተባለም ከአዲስ አበባ መውጣት አለብህ እየተባለ እየወጣም በተለያዩ አካባቢዎች ያለው ሮሮ የጸጥታ ችግሩን ወልዶታል ሲሉ መፍትሄ ለመስጠት የተሰባሰቡ የምክክር ተሳታፊዎች ተናግረዋል። የሀገራዊ ምክክር ኮሚሽን በአማራ ክልል በተካሄደው አጀንዳ የማሰባሰብ ምክክር እየተሳተፉ ያሉ የማህበረሰቡ ተወካዮች ለኮሚሽኑ የሚያቀርቧቸውን አጀንዳዎች ተፈጻሚነት አግኝተው የህዝቡ ችግር ይፈታል የሚል ተስፋ እንዳላቸው እየገለጹ ይገኛል። ተፈናቃዮች ተሳታፊዎች ምን አሉ? ከምስራቅ ወለጋ ዞን ነቀምቴ ሊሞ ወረዳም ባርቁቤ ቀበሌ የተፈናቀሉ አንድ የዕድሜ ባለጸጋም ትራክተር ከገጠርና ከከተማ የነበረኝ ቤት ተቃጥሎ ሕይወታችንን በመከራ ይዘን ተፈናቀልን። የተባባሰ ጦርነት መጥቶብን እየተሰቃየን አንዲት ወረዳ ነው ያለነው። መጠለያ ካምፕ የለንም። ቤት ተከራይተን የቀን ስራ እየሰራን ተሰቃይተን ነው ያለነው። ብዙ ቤተሰብ ያለው ቤት አይከራይም። መጸዳጃ ቤት ይሞላብናል እየተባለን እየተሰቃየን ነው። ከ2012 ዓ.ም ጀምሮ ነው የተፈናቀልነው። በወቅቱ የተጎዱ ብዙ ሰዎች አሉ። በእኛ አካባቢ ወደ 18 ሰዎች ሕይወታቸው አልፏል። የስድስት ቀበሌዎች ንብረትም ምንም የለም። መሬቱ ዝም ብሎ ተቀምጧል። ባዶ ጫካ ነው። ስለዚህ ለምክክሩ መጠራታችን ጥሩ ነው። ነገር ግን በህዝብ አቅም ግፊት መንግስት አስተካክሎ ይመራናል የሚል እምነት የለንም። ከሆነልን ወደ ቀያችን እንመለሳለን። የቀሩ እነዚያም በችግሩ ውስጥ በስራት በጦርነት ነው ያሉት። እኛም እንዳንሄድ ችግር ነው፣ እዚህም እንዳንቆይ ችግር ነው። በእኛ ሐሳብ የሚሳካ ከሆነም ህገ መንግስቱ ተሻሽሎ አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ወላይታ ነው፣ ሀዲያ ነው፣ አፋር ነው፣ ማን ነው የሚባለው ቀርቶም በአንድነት ኢትዮጵያ ብትመራ ደስ ይለናል ብለዋል። ሌላኛው ተፈናቃይ ምን አሉ? ሰሜን ሸዋ ዞን መራኛ 01 ቀበሌ ተፈናቃይ ነኝ። መንግስት እኛ ጋር እየደረሰ እየጮኸና ህዝቡ እያለቀ እያየ ነው። ከአይኑ የተሰወረ ነገር የለም። የኢትዮጵያ ህዝብ በየትኛውም ክልል በአራቱም ማዕዘን እንደ ሻማ እየቀለጠ ነው። የግድ እኔ ጋ እስኪደርስ አንተ ጋ እስከሚደርስ መጠበቅ የለብንም። አሁን እኛን የገጠመን ሰው ሲሞት ስንት ሰው ሞተ የሚለው ነው። መንግስት ይህን በደንብ ያውቃል፣ ያያል፣ እየሄደም መረጃ ይሰበስባል። አጥፍተው ሲመጡ ጎሽ ነው የሚባሉት። አጥፊው ነው እየተሸለመ የመጣው። መፍትሄ ይሆናል ብለን ተወክለን መጥተን የሞቱትን ለማንሳት ሳይሆን እንዳይሞት እየሰራን ነው። በምድር ሰው ሞቶ እንደገና አይበቅልም ብለዋል። ተሳታፊ ወጣት ምን አለ? ሀገር ስትመክር ወደ ዘላቂ ሰላም እንድትመጣ አምነን ነው የመጣ ነው። የሀገሪቱ የበላይ ጠባቂ መንግስት እስከሆነ ድረስ ዜጎቹን የመጠበቅ ኃላፊነትና ግዴታ አለበት። ሁሉንም በእኩል እጅ አይቶ የሚያስተናግድ ከሆነም ያ ወደ ሰላም መንገድ ያመጣናል። ተከፋፍለን በሐሰት ትርክት እርስ በርሳችን እየተበላላን ወደማንወጣው አዘቅት ገብተናል። አባቶቻችን ያቆዩልንን ሀገር ተማርን የምንለው አካላት ሌላ ውስጥ እያስገባናት ነው። መማር አገር ለማፍረስ ከሆነ ባንማር ይሻለን ነበር። ነገር ግን ተማር እስከተባልን ድረስ ሀገርን ማዳን አለብን። መንግስት የሚወስደው የቤት ስራ አለው። በአማራ ክልል ወጣቱ የስራ ዕድል እየተፈጠረለት አይደለም። በሌላ ቦታ አማራ ክልል የጸጥታ ችግር ያለበት ነው። ነገር ግን ይሄ የጸጥታ ችግር የህዝብ ብሶት የወለደው ነው። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ፣ ስራ አጡ እየበዛም አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሰሃልና ወደ አዲስ አበባ አትገባም፣ ከአዲስ አበባ መውጣት አለብህ እየተባለም እየወጣ በተለያዩ አካባቢዎች ያለው ሮሮ የጸጥታ ችግሩን ወልዶታል። መፍትሄ መስጠት ያስፈልጋል ብሏል። ህገ መንግስቱ ላይ የአማራ ክልል ህዝብ ከዳር እስከ ዳር ኩርፊ ያለው። የታሰሩ የምክር ቤት አባላት ይፈቱልን። የማህበረሰብ ተወካይ ተሳታፊዎች፣ ትልቁና ዋነኛው ችግር በአሁኑ ወቅት ወጥቶ መግባት ነው። ወጥተን እንዴት ወደ ቤታችን እንመለስ? ተሳታፊዎች፣ ሀገራዊ ምክክር ኮሚሽን በአማራ ክልል እያካሄደው ባለው አጀንዳ የማሰባሰብ የምክክር መድረክ ማህበረሰቡን የወከሉ የሃይማኖት አባቶችና የሀገር ሽማግሌዎች ጦርነት ሊቆም፣ ህገ መንግስቱ ሊሻሻል፣ የታሰሩ የምክር ቤት አባላት ሊፈቱ እንደሚገባ ተናግረዋል። የማህበረሰቡ ተወካዮች ምን አሉ?
አንድ የማህበረሰብ ተወካይ እኔ የመጣሁት ከሰሜን ሸዋ ዞን ገምዛ ወረዳ ነው። ያለንበት ቦታ በየቀኑ ሰው የሚሞትበት ምስራቅ አማራ ነው። የጸጥታው ሁኔታ ከባድ ነው። ከኦሮሞ ብሔረሰብ ዞን ጋር ነው ግጭት የሚፈጠረው። ይህንን ግጭት የወለደው የወሰንና የማንነት ጥያቄ ነው። እየተመካከርንበት ያለነውም እርሱ ነው። ችግሩን ለመፍታት መንግስት የህዝቦችን ደህንነት ለማስጠበቅ ቁርጠኛ መሆን አለበት። ዜጎች አርሰው የማይበሉበት ሁኔታ ላይ ደርሰዋል። ብዙዎች እየተፈናቀሉ ነው። ይህም ብቻ ሳይሆን መሬቱ ሳይታረስ ባዶ አድሯል። በሚቀጥለው ወቅት የሚጠበቀውን ምግብ ከዛ መሬት ላይ ማግኘት አይቻልም። የክልሉና የፌዴራል መንግስት ትኩረት እንዲሰጡ እየተነጋገርን ነው። ብዙ ህፃናት ከትምህርት ውጭ ሆነዋል። ይህም ዜጋን ለማስቀጠል አስቸኳይ ምላሽ ስለሚያስፈልግ እየተመካከርን ነው። ነገር ግን ትልቁና ዋነኛው ችግር በአሁኑ ወቅት ወጥቶ መግባት ነው። ወጥተን እንዴት ወደ ቤታችን እንመለስ? ይሄ ከፍተኛ ምክክር የሚያስፈልገው ነው። እንደ ማህበረሰብም እንደ መንግስትም ምላሽ ሊሰጠው ይገባል ብለዋል። ሌላኛው የማህበረሰብ ተወካይ ምን አሉ? የታሰሩ የምክር ቤት አባላት ይፈቱልን። ህገ መንግስቱ አድሏዊነትና ወቀሳ ያልበዛበት ህገ መንግስት ሊሆን ይገባል። ከኮንስትራክሽን ከመንገድ ስራም ከኢኮኖሚ አንጻር በጀት አመዳደብ ፍትሐዊ ይደረግልን። የሀገራችን እድገት መጥፎ ትርክቶችን እያነሳን መወቃቀስና መገዳደል የለብንም። ችግሮችን ልባት እንዲሰጣቸው ማድረግ ነው እንጂ መገዳደል ተገቢ አይደለም። የህዝብን ድምፅ መስማት ያስፈልጋል። ህዝብ ተሰሚነት ከሌለው ዋጋ የለውም። መንግስትም ቢሆን ቀጣይ የህዝብን ድምፅ ማዳመጥ አለበት። ችግር አለ፣ ችግር የለም የሚባልበት ቦታ ካለ አጠያያቂ ነው ብለዋል። የሃይማኖት አባቶች ምን አሉ? ተወካዮች በምክክሩ መፍትሄ ያገኛል ብለው የማህበረሰቡን ችግር እየመዘዙ እየተናገሩ ነው። ምክክሩ መመቻቸቱ ጥሩ ነው። ይህንን ከዚህ ህዝብ የወጣውን ሐሳብ ይዞ የሚተገብር ሰው ከጠፋ ግን ችግር ነው። አማራ ሰውን የሚወድ ጠንቃቃ፣ ቶሎ የማይቆጣ ህዝብ ነው። ውስጡ ካዘንና ከተቆጣ ደግሞ አማራን ለማሸነፍ የሚቻለው ባኮረፈበት እውነት ከተመጣበት ብቻ ነው። በተቀየመበት ነገር ከተመጣ ይሸነፋል። እሺ ይላል፣ ግን በሽንገላ የለም። ህገ መንግስቱ ላይ የአማራ ህዝብ ከዳር እስከ ዳር ኩርፊያ አለው። በሌሎች ክልሎች በሚኖርበት እንደ ሰው አልተቆጠረም። የፌዴራል ህገ መንግስት ማንኛውም ኢትዮጵያዊ በተፈለገበት ቦታ የመኖር የመስራት መብት አለው ይላል። አሜሪካ ያሉት ኢትዮጵያውያን እኮ ፖለቲከኛ አመራር ውስጥ ገብተው በአሜሪካ ምርጫ ውስጥ እየሰሩ ነው። እዚህ ግን እዚሁ ተቀምጠን ይገፉናል። በኦሮሚያ ክልልስ ቢሆን ኦሮምኛ ተማሩ ማለት ነው የሚጠቅመው ወይስ ኦሮምኛ ቋንቋ ስለማትችል ድራሻችሁ ይጥፋ ማለት ነው ሲሉ ተናግረዋል። ተመልካቾቻችን ከጄኔሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። በሌላ የጄኔሬሽን ሚዲያ ዜናዎች እስከምንገናኝ ጤና ይስጥልኝ።